ኤአይ ግን ኮርላጅ ነው፣ ይኮርልጃል። አይምሮ ግን ያመነጫል። የሰው የከበረ ጭንቅላት ላይ ቺፕስ መቀመጥ ማለት ሌላ ብጥብጥ ኬዎስ መፍጠር ነው። ኤአይ ግን በጣም ግራ የሚጋባ ነው። ሰው ግን የተደራጀ እውቀት ነው ያለ። ሰው ራሱን እያደሰ ይኖራል፣ እየታደሰ ይኖራል። ኤአይ ግን ጠጋኝ ይፈልጋል ነው። አርቲፊሻል ኢንተለጀንስ እንደ ትርጉሙም ሰው ሰራሽ አስተውሎት ጥሩ ነው፣ ተፈጥሯዊ አይደለም ማለት ነው። አንጎል በጣም ቀልጣፋ ነው። እንደምታውቁ በሰከንድ ውስጥ በቅጽበት ውስጥ በሚሊዮን የሚቆጠሩ ሲግናልስ አሉት። ያው ለምሳሌ ልብ ምትሽ ሊሆን ይችላል፣ ትንፋሽሽ፣ ሐሳብሽ፣ መፈጨትሽ፣ ማየትሽ፣ መስማትሽ፣ መዳሰስሽን ሁሉ የሚመራ ነው በቅጽበት። ኤአይ እንደምናውቀው ግን በዚህ ደረጃ ሊመስለው ይችላል ወይ ብለን ካነጻጸርን በጣም አስቸጋሪ ነው። በፍጥነት ደረጃ ካየሽው ኤአይ ሊያሸንፍ ይችላል። በፍጥነት ስፒድ ካየ ነው። ለምሳሌ የነርቭ አንጎሎች ሲግናላቸው ማለት በሰዓት ወደ 200 ሜትር ሊጠጋ ይችላል ሲግናሉ። ኤአይ ቺፖችን ብትመለከች አዳዲስ የመጡት ደግሞ 1 ትሪሊየንስ ነው፣ በሰከንድ ነው ብታወዳደር። ይሄ ሊገናኝ አይችልም። ለምሳሌ ኤአይ እንደምታውቂው አሁን ቻት ጂፒቲ ምናምን እነዚህ ነገሮች ሂሳብን፣ ዳታን መደርደር፣ ማከናወን ከአይምሮ ጋር ልታወዳድሪው አትችልም። ግን አንጎል በትይዩ ወደ 100 ትሪሊየን ግንኙነት ያደርጋል። አንዱ ከ10 ሺህ ጋር ከተገናኘ 86 ቢሊየንስ በላይ ነርቭ ሴል ካለ እነዚህን ሁሉ ሲናፕሲስን ብሬን ያደርጋልና ኤአይ በዚህ ደረጃ ሊቸገር ይችላል። በስፒድ ቢበልጠው ይህን ያህል ግንኙነት ማድረግ ግን የሰው ልጅ ጭንቅላት ምን ያህል የከበረ መሆኑን ያሳያል። በመማር አቅም ካየሽው ብሬን ከባድ ነው። ለምሳሌ የአንቺ አንጎል ኦረኔ አንጎል የሌሎችም አንጎል ቢያንስ 5 ሙከራዎች ካደረገ ይሳካለታል። ምሳሌ ሳይክል መንዳት ብትፈልጊ አትችይም አይደለ? ትንሽ ሙከራ ካደረግሽ በኋላ ትሄጃለሽ። መኪና መንዳት ለምሳሌ ቶሎ ይለምዳል። ብቻ ትንሽ ሙከራ ካደረግሽ እንትን ያለ። ለምሳሌ ግን እንደ ቻት ጂፒቲ ፎር ምናምን ጌሞችን እንኳን ለማሰልጠን በሚሊዮን የሚቆጠሩ ምሳሌዎች ነው አናሊሲስ የሚፈልገው። የሰው ልጅ አንጎል ግን በቀላሉ መልመድ የሚችል ነገር ምንም ሕፃን እንኳን ጡት ለመጥባት ትንሽ ሙከራ እጁን ያደርጋል። ከዛ በደንብ አድርጎ መጥባት ይችላል። በሙከራ ደረጃ ካየሽው የሰው አንጎል እኔ በጣም ትልቅ ክብር ሰጠዋለሁ። ሚሊየንስ ምሳሌ አይፈልግም ለማለት ነው። አናሊሲስ ነው ማለት ነው። ኃይልም ሲጠቀም ቅድም ያልነው ነው ወደ 20 ዋት ሊጠቀም ይችላል ብሬናችን። አሁን ግን ይሄ 5+ ሜጋዋት ነው የሚጠቀመው። ኦልሞስት 250 ሺህ በላይ ተጨማሪ ኃይል ኤአይ። ስለዚህ ከሆነ ለዓለማችን ለምን ራሱ የቻት ጂፒቲ ራሱ አስተዋጽዋል እና የሚጠቀመውን ኤነርጂ አንቺ በቀላሉ ሊሆን ይችላል ጉግል አድርገሽ ምናምን፣ ግን የሚጠቀመው ኤነርጂ ነበር። ይሄ ግን ወደ 20 ዋት ብቻ በቂው ነው። ስለዚህ አምላክ የሰራው በጣም ጥሩ ነው። በመላመድ ደረጃ አንጎልን የሚወዳደር አለ ብዬ አላምንም። ለምሳሌ መስታወት ቢንሸራተት ኦረቃ ቢወድ ፎሎ ትይዣለሽ አይደል? በጣም ቀላል ነገር ነው። ኤአይ ግን በጣም ግራ የሚጋባ ነው። ሰው ግን የተደራጀ እውቀት ነው ያለን። ብትፈልጊ ኩላሊትሽን ተጠቀሚ፣ ብትፈልጊ ልብሽን፣ ብትፈልጊ ብሬንሽን። ማን ይከለክለኛል? እኔ ከፈለኩ ኩላሊቴን ብቻ እንደ ኢንተለጀንስ ልጠቀመው እችላለሁ። ከፍ ብዬ ደግሞ ልቤን እንትን ልለው እችላለሁ። ካፈለክ ብሬኔን ልጠቀም እችላለሁ። እውቀትን፣ ጥበብን፣ ማስተዋልን ላሰናስልና ላዋሃድ እችላለሁ። እንደ ኤአይ ግራ ልጋባ አልችልም። ለተሰጠኝ ወደ መንፈሳዊ ነገር ካየን ሰው ደግሞ ረቂቅ እውቀትን፣ ረቂቅ ጥበብን ከማን ይቀበላል? ከአምላኩ ከእግዚአብሔር ይቀበላል። ራእይ ያያል፣ ምስጢርን ይመለከታል። ኤአይ ግን ልታደርጊው ልታስቢው አትችይም። አርቲፊሻል ሰው ሰራሽ አስተውሎት ነው። ይሄ ግን እግዚአብሔር የፈጠረው ሰው ነው እና ራእይ ማየት፣ ህልም ማለም አታስቢ ኤአይ ጋር ማለት እና እኔ ካወዳደርኩት የሰው ልጅ ገዝፎ ከብሮ ይታየኛል። በግኝት ደረጃ ከፈለግሽ ደግሞ ኪነ ጥበብ ብቻ ታዩና ጥበብ ስገብ ጥበብ መንፈሳዊ ከፍ ብሎ ወደ ገነት ሄዶም ገነት በብዙ መልኩ ሰው ሊያገኝ ይችላል አይደል? ተመራምሮ ምናምን። ኤአይ ግን ኮርላጅ ነው፣ ይኮርልጃል። አይምሮ ግን ያመነጫል። ኤአይ ትንሽ ዳታዎችን ሰብስቦ ነው አይደለ እንትን የሚሰጥሽ ከተሰጠው እንትን ደረጃ። ይሄ ግን የሰው ልጅ ሁሉ ያመነጫል። ያው ለምሳሌ ከላይም በህልም ግኝት ሊያገኝ ይችላል።
ለምሳሌ አንስታይን ስፔሻል ሎው ኦፍ ሪሌቲቪቲ ያገኘው እኮ ልዩ አንጻራዊ ህግ በህልሙ አይቶ ነው። ዲኤንኤ ስትራንዱ ይሄ መሰላሉ የተገኘው በህልም ነው። ኤልያስ ወይ የልብስ ስፌት መኪና ማሽን ያገኘው በህልሙ ነው። ፔሪዮዲክ ቴብል ዲሚትሪ ሜንዴቭ ያገኘው በህልሙ ነው። ስትራክቸሩ ብዙ እስከ ትልልቅ ሽልማት አዋርድ ድረስ የደረሱ ሳይንቲስቶች ኖቤል የሳይንሱን ያገኙት አብዛኞቹ በህልማቸው ነው። በህልም አይተው ነው። ለምሳሌ አንስታይን ከዕለታት በአንድ ቀን ህልም ያህል ህልሙ ምን መሰለሽ? ከብቶች አሉ እና ፌንስ አጥር ታጥሯል፣ የኤሌክትሪክ አጥር ታጥሯል እና ገበሬዎችን ያህል በህልሙ ነው እና ድንገት ይሄ ኤሌክትሪክ ሲሰካ ከብቶቹን ያገኛቸዋልና ገበሬዎቹ አንዱ ከብቱ ሲዘል ኤሌክትሪኩ ሲዛት አንዷ ሲዘል ነው። አንስታይን ደግሞ ባንዴ ሲዘሉ ነው የሚያያቸው እና አንጻራዊነትን አጥንቶበታል ማለት ነው። ብዙ ግኝቶች የቤንዚል ግኝት ምናምን ህልም ነው። ኤአይ በዚህ ደረጃ ያገኝም። ሰው ግን ነፍስ ስላለችው ከሰማያዊው ነገር ትንሽ ረቂቅ ነገር ትንሽ ተንፈስ ሲባልበት ረቂቅ አዲስ ነገር ያስገኛል፣ ግኝትን ያስገኛል። እና ይሄ ነው በተፈጥሮ ኩነት ካየ ነው ሰው የእግዚአብሔርን እስትንፋስ ተቀብሏል። ኤአይ ግን ማሽን ነው፣ ሰው ሰራሽ አስተውሎት እንደሆነ እናውቃለን። ሌላው ሰው ብሬናችንን ተመልከች፣ ራሱን ያድሳል እኮ አይደል? ለምሳሌ ስትሮክ የሚመታቸው ሰዎች ከጉዳት በኋላ እንደገና እኮ ነርቫቸው ያገግማል። ሰው ራሱን እያደሰ ይኖራል፣ እየታደሰ ይኖራል። ይሄ ግን ጠጋኝ ይፈልጋል ነው ይሰሉ። አንድ ከተበላሸ ራሱን ሊያክም አይችልም። ሰው ስሜት አለው። አሁን ሳቅሽ አንዱ ያለቅሳል፣ አንዱ ይስቃል፣ አንዱ ይፍነከነካል፣ አንዱ ይደሰታል። ያ ግን ስሜት የለው፣ በጣም ስሜት የለውም። እና በእውነት እኔ ለዚህ ነው የሰው የከበረ ጭንቅላት ላይ ቺፕስ መቀመጥ ማለት ሌላ ብጥብ ኬዎስ መፍጠር ነው። ዓለም እየሄደበት ያለው ነገር በጣም ሮንግ ነገር ነው፣ በጣም አይሆን ነገር። አቅም እንፍጠር ይላሉ፣ የሰውን አቅም ከፍ እናድርግ ይላሉ። ግን ቢያንስ እኮ ከ1 እስከ 2.5 ፔታባይት እኮ ነው የሚይዘው ጭንቅላት። ማለትም ከ1 ሚሊየን እስከ 2.5 ሚሊየን ጊጋባይት ሜሞሪ እኮ ነው ያለን። ማለትም አንቺ አሁን ፕሮግራም አዘጋጅ አይደለሽ? ምናልባት 3 ሚሊዮን ሰዓታት የፈጀ ፕሮግራም መያዝ ይችላል ብሬናችን። አይገርምም? 3 ሚሊዮን ሰዓታት 3 ሚሊዮን ሰዓቶች የሚይዝ ሜሞሪ እንደማለት ነው። የ3 ሚሊዮን ሰዓት ላይ አንድ ድራይቭ ብታረጊው ማለት ነው። ስለዚህ ኦልሞስት በጣም ዘመናዊ የሆኑ 1000 ላፕቶፕስ ሃርድ ድራይቭ በላይ እንደማለት ነው አቅሙ። ይህን ካልተጠቀምን መቼም እግዚአብሔርም ይጠይቀናል። ለምን አልተጠቀምን? አንድ ሱፐር ኮምፒውተር ለምሳሌ ብሬንን ለመኮርለጅ ቢያንስ 100 ዓመት ሊፈጅበት ይችላል። ለምሳሌ ይሄንን ሃርድ ድራይቭን የሆነ መረጃ ነው የምታስቀምጭበታል። ይሄ ግን እንደገና ይገነባል፣ እንደገና ይለውጣል፣ እንደገና አናሊሲስ ይሰራል ምናምን። ስለዚህ በእውነት ትልቅ ጉዳይ ነው ጭንቅላት ካነሳ ነው። ለኛ በእውነት እንደው አክብረን ካየ ነው ከፍ ሳረግ ነው ህያው ጽላት ነው። በቃ ልብን ብትይው ሃርትና ልብ ይለያያል። ልብ በለና በመዋቅር የተዋቀረ ነው። በእኛ ትምህርት ነው የምናገረው፣ በጥበቡ በዊዝደሙ ትምህርት። እዛ በማለት ቤት ነው። በአልፋ ቤት ይባላል። ቤት የሚባል እንግሊዘኛ የለም፣ ሃውስ ነው። ቤት ብራይስጥ ነው። ቤት ግዕዝ ነው። ቤት ግድግዳ አለው፣ ጣራ አለው። ለማለት ይሄ ነው፣ ልዑልን ይጠቁማል። የልዑል ቤት ማለት ነው። ልዑል የሚያድርበት ቤት ነው። ይሄም መቅደሱ ነው። ምሕረትን ይቀበላል፣ ብርሃንን ይቀበላል፣ ቃል ኪዳን ይቀበላል። እና የእግዚአብሔር ሕግ ይጻፍበታል። በቃ ራሱን ችሎ ሳንክቹዋሪ ነው። በጣም የተቀደሰ ቴምፕል ነው። ሳክሪድ ቴምፕል ነው። የተቀደሰ መቅደስ ነው። ስለዚህ ከኤአይ ጋር እንዴት ልታወዳደሪው ልታነጻጽሪው ትችላለሽ? እና አንዳንድ ሰዎች ስላልገባቸው ስለ ኤአይ ሲናገሩ እንጂ በራሱ በዚህ በመተንተን ደረጃ በስፒድ ቢበልጠውም ግን በዚህ መልኩ ደግሞ ከሰው ሰራሹ አልፋ እግዚአብሔር የሰራው ደግሞ በጣም ይበልጣል። እና በዚህ ደረጃ እንግዲህ የሰውን ጭንቅላት ካወዳደር ነው ይበቃል።